ይላል አላህ ሱብሓነሁ ወተዓላ በዚህ በቁርአን አያ ላይ ተንተርሰን አሁን ካለንበት ተጨባጭና ከአላህ ሱብሓነሁ ወተዓላ የምናያቸው የሱን ተአምራት የሱን ሉዓላዊነት ከሚያሳዩ ተአምራቶቹ በምንመለከትበት ሰዓት አስከፊ አንዳንዴ አስደንጋጭ የሚያሳዝኑና እንዲሁም ከዚህ ቀደም ተከስተዋል ተብለው የማይታሰቡ ክስተቶች በአገራችን እንዲሁም ግሎባሊ እንደ ዓለምም የተለያዩ የአላህ ሱብሓነሁ ወተዓላ ባእሶች ሲመጡ እንመለከታለን። የሆነ አደጋ ሲመጣ፣ የሆነ ፈተና ሲያጋጥመን፣ የሆኑ አስደንጋጭ ክስተት ሲከሰት ወደ ራሳችን እንድንመለስና ሁላችንም ቆመን ራሳችንን እንድናስብ ራሳችንን እንድንፈትሽና ወደ አላህ እንዲያቃርበን ነው። አላህ ሱብሓነሁ ወተዓላ እያንዳንዱን ሰው ሁሉም ሰው በራሱ ይፈትነዋል። ሁሉም ሰው የራሱ የሆነ ፊትና ይኖረዋል። ያንን ፊትና የሚቋቋምበትና ከዛ ፊትና የሚወጣበትን ሚንስ በኢማን በተውባ በኢኽላስ በዱዓ ብቻ እንደሆነና እንዲሁም ባዕደል ሚሃን ሚናህ ይላሉ። ከጭንቅ በኋላ ድሎት አለ የሚባለው ቃል ወደ አላህ ከተመለስን ነው። ተውባ አድርገን ካለንበት ድክመት ካለንበት ክፍተት ወደ አላህ ስንመለስ ነው ከዛ ሚሃን ወደ ሚናህ የሚቀየርልን። ያ ካልሆነ ግን አላህ ወለኑዚቀነሁም ሚነል ዐዛቢል አድና ዱነል ዐዛቢል አክበር ለዓለሁም የርጅዑን ያለው አላህ በዱንያም ላይ እንደሚፈትነን ሙእሚኖችና ካፊሮች ወይንም ፋሲቆች አፈመን ካነ ሙእሚነን ከመን ካነ ፋሲቀን ላ ዩእሚኑን ይላል አላህ ሱብሓነሁ ወተዓላ። ኢዘን ሙእሚን እንደ ፋሲቅ ነው ወይ ወአመ አለዚነ ፈሰቁ እያለ ከነገረን በኋላ ይህንን ያደረግንበት ምክንያት በዱንያ ላይ ያ ትልቁ ቅጣት ሳይመጣ በፊት ያ ትልቁ ኸሳራ ሳይደርስባቸው በፊት ወደ አላህ እንድንመለስና ተውባ አድርገን ወደሱ እንድንጠጋ ይፈልጋል አላሁ ሱብሓነሁ ወተዓላ። ይህ ሁሉ ፊትናዎችን ስንመለከት ውስጣችን ላይ ኢማን ቢኖር ውስጣችን ላይ አላህ የሚለው ነገር ቢኖር እንኳን አላህ በእኛ ላይ ያለውን ኒዕማ መቀየር ይቅርና ከሰማይም ተጨማሪ ረሕመት እንደሚመጣም ይነግረናል። ወለው አነ አህለል ቁራ አመኑ ወተቀው ለፈታሕና ዐለይሂም በረካትን ሚነ ሰማይ ወልአርድ። ምድር ላይ ያለው ማህበረሰብ በአላህ ቢያምንና አጥፉል ኻስ ዐለል ዓም እንዲሁም አምኖም ደግሞ ወተቀው አላህን ቢፈሩ አላህን መፍራት የኢማን ክፍል ነው። ግን አላህን ተቅዋ የሚለው ቃል ትልቅ ቦታ የኛን የህይወት ፕሮፋይላችንን የሚቀይር ትልቁ መሳሪያ ስለሆነ ወተቀው አለ አላህ ሱብሓነሁ ወተዓላ። አላህን ቢፈሩት ለፈታሕና ዐለይሂም በረካት ሚነ ሰማ። እዚህ ጋር ጀዋቡን አስቀመጠልን። ለፈታሕና ዐለይሂም በረካት ለነሱ እንከፍትላቸው በረካት ጀምዑ በረካ ብዙ በረከቶችን እንከፍትላቸው ነበር ይላል አላህ ሱብሓነሁ ወተዓላ። ያኒ በረካት ብሎ ሲያስቀምጥልን መስፈርቱ ምንድነው? ተቅዋና ኢማን ነው። ቀልባችን ላይ ኢማን ካለ ተቅዋ ካለ አስባብ ሊጀዝ ያኒ አልበረካ ሚን አላህ ዐዘ ወጀል ከአላህ ሱብሓነሁ ወተዓላ ወሊላሂ ሱነኑን ዐላ ዒባዲሂ ላ ተተገየር። አላህ ሱብሓነሁ ወተዓላ የሱ የሆነ ከቀደምት ማህበረሰብ ጀምሮ ያልቀየረው ትልቅ የሱ ሱና አለ ይላሉ ዑለማዎች። ከሱ ሱናዎች መካከል ዐዛቡሁ ወዒቃቡሁ ወባእሱሁ ዐለል ከፈረቲል ሙዓነዳ ዐኒላሂ ዐዘ ወጀል። በአላህ ሱብሓነሁ ወተዓላ ጀርባ የሰጡ ሰዎችን የከፈሩ የካዱ ሰዎችን ፈኩለን አኸዝና ቢዘንቢህ ይላል። ሁሉንም ሰዎች
በወንጀላቸው ያዝናቸው፣ ከፊሉን በጅብሪል ጩኸት እንዲጠፋ አደረግናቸው፣ ከፊሉን በውሃ እንዲጠፉ አደረግናቸው፣ ከፊሉን መሬት እንዳትሸከማቸው አደረግናቸው፣ ከፊላቸውን ደግሞ በአውሎ ንፋስ አጠፋናቸው። ወማ ካነ አላሁ ሊየዝሊመሁም ወላኪን ካኑ አንፉሰሁም የዝሊሙን። አላህ ሊበድላቸው ፈልጎ ሳይሆን ራሳቸውን በመበደላቸው ምክንያት አላህ በዱንያ ላይ የሱን እርምጃ ወሰደባቸው ይላል አላህ ሱብሓነሁ ወተዓላ። ወከአይን ሚን ቀርየትን ዐተት ዐን አምሪ ረቢሃ ይላል በተከበረው ንግግሩ። ስንትና ስንት ወከአይን ቢማዕና ከም ሚን ቀርያ፣ ስንትና ስንት ማህበረሰብ፣ ስንትና ስንት ህዝብ ዐተት ዐን አምሪ ረቢሃ ቢሰበብ ተጃውዚሃ ዐን አምሪላሂ ዐዘ ወጀል ከአላህ ሱብሓነሁ ወተዓላ ድንበር በማለፋቸው ምክንያት ከሱ ጣዓ በመውጣታቸው ምክንያት የአላህ ሱብሓነሁ ወተዓላ እርምጃና የሱ ቅጣት የሱ ዐዛብ የመጣባቸው እንዲሁም ደግሞ ትልቅን የሆነን ቅጣት እርምጃን የወሰድንባቸው ስንትና ስንት ማህበረሰቦች አሉ ይላል አላህ ሱብሓነሁ ወተዓላ። ስንመለከት የቀደምት ሰዎችን ምንድነው ያጠፋቸው? ቃሩን የሚባለውን ምንድነው ያጠፋው? ፍርዓውንን ምንድነው ያጠፋው? አልየውመ ኑነጂከ ቢበደኒከ ሊተኩነ ሊመን ኸልፈከ አያ ብሎ አላህ በዛ በግብፁ ማህበረሰብ ላይ ድንበር ያለፈውን ፍርዓውንን እንዴት ለአኺራ እስከ የውመል ቂያማ ለሚመጡ ትውልድ ለሰዎች ዒብራ እንዲሆን ጀናዛውን አስቀምጦ አላህ ለሰዎች ዒብራ እንዲሆን አስቀምጦታል። አሁን ባለንበት ዘመን ደግሞ አራውንድ ይሄ ቮልካኒክ ኢረፕሽን ወይንም ይሄ የቮልካኖ መፈንዳት በዓለም ሂስትሪ ከ4.5 ቢሊዮን ይርስ ኤጎ ከዛ ዓመት በፊት ተከስቶ አይታወቅም። ጨረፍታው ከ12,000 ዓመት በፊት ነበር እንደ ዓለም የተገኘው። የአፋር ላይ የተገኘው ፊትና አፋር ላይ የፈነዳው ቮልካኖ ኢረፕሽን ከ12,000 ዓመት በፊት ታይቶ አይታወቅም። ለምን አላህ የእቺ የተከበረችውን የተቀደሰችውን አገር የነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም የመጀመሪያ የሂጅራ አገር እንዲሁም ፈኢነ ፊሃ መሊከን ላ ዩዝለሙ አሐዱን ዐንደሁ የተባለው የተከበረችውን አገር አላህ ይህንን ፊትና እንድታይ ለምን ፈለገ? አላህ ይሄ እርምጃ ለምንድን ነው የመጣው? በምን ምክንያት ነው የመጣው? እንደ ዓለም ከአፍሪካም ደግሞ ሀገራችን ላይ መከሰቱ ፈኩለን አኸዝና ቢዘንቢህ ሁላችሁንም በፊትናችሁ በወንጀላችሁ ፊትናን ሰጥቻችኋለሁ እያለን ነው አላህ። ይሄ ፊትና መምጣቱ ሁላችንም ወደ አላህ እንድንመለስ ወደ አላህ ተውባ እንድናደርግ ካለንበት ሁላችንም ዳዋ የሚናገረውም ተናጋሪውም አድማጩም አዋቂውም አላዋቂውም ሁሉም ወጣቱም ሴቱም ወንዱም ወደ አላህ ሱብሓነሁ ወተዓላ እንድንመለስ ፈልጓል አላህ። ሁላችንም ወደ ራሳችን እንመለስ እስኪ። ሁላችንም ወደ ቤቶቻችን እንመለስ እስኪ። እኛ ሙስሊሞች ነን ወይ? እኛ ሙእሚኖች ነን ወይ? ወለው አነ አህለል ቁራ አመኑ እያለን ነው አላህ። እያመን አንድ ማህበረሰብ በአንተ እስከ አንተ እያለ እንዲሁም ደግሞ በአላህ የሚያምኑ ሙእሚኖች እያሉ አላህ በዱንያ ላይ አይቀጣቸውም የሚል ቁርአን አያ ሁልጊዜ እናዳምጣለን፣ እንሰማለን። ላኪን አሁን ላይ የወረደ ያለው የተለያዩ ባእሶች እዚህ ጋር የኑሮ መወደድ፣ እዚህ ጋር መገንባት፣ እዚህ ጋር መፍረስ፣ እዚህ ጋር መራብ፣ እዚህ ጋር መጥገብ፣ እዚህ ጋር መቸገር፣ እዛ መታመም፣ እንዲሁም አልፎም ተርፎ ሰዎች 24 ሰዓት ሰርተው በስራቸው ሳትስፋይ የማይሆኑበት ጊዜ ሰርተን ሁሉም ይነግዳል፣ በንግዱ ደስተኛ አይደለም። ሁሉም ይሰራል፣ ያተርፋል፣ በትርፉ ደስተኛ አይደለም። ሁሉም ይማራል፣ በትምህርቱ ደስተኛ አይደለም። ሁሉም ይመረቃል፣ በካሪክለሙ ደስተኛ አይደለም። ምንድነው ሲባል ምንድነው ችግሩ ሲባል ፈአክተሩ ፊሃ አልፈሳድ ፈሰበ ዐለይሂም ረቡሁም ሰውጠ ዐዛብ። ምድር በሐራም ስትደፈር፣ ምድር በዚና ሲደፈር፣ በሪባ ሲደፈር፣ ምድር በርሽዋ በጉቦ ስትደፈር ምድርን በፈሳድ
ምድርን በወንጀል ሲሞሉባት ይላል አላህ ፈሰበ ዐለይሂም ረቡሁም ሰውተ ዐዛብ የዐዛብን የዱንያን አለንጋ አስቀመጥንባቸው ይላል አላህ ሱብሓነሁ ወተዓላ። እዚህ ጋር የቀልብ እርጋታ ወይንም ደስ